ተወዳጇ ድምፃዊ ዳግማዊት ፀሐዬ ዛሬ አንድ ነገር ይዛልን ብቅ ብላለች። በዚህ በሶሻል ሚዲያዋ በለጠፈችው ንግግርም ብዙዎች ደስታቸውን እየገለጹላት ነው። ታዲያ ይህ ነገር ምን ይሆን? ሰላም፣ እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት ጋብዘናል። ከዚህ ቀደም ስለ ሁለቱ ባለትዳሮች ማለትም ስለ ድምፃዊ ዳግማዊት ፀሐዬ እና ስለ አርቲስት ሳምሶን ታደሰ ወይም ቤቢ ብዙ ተብሏል። ይህ ታዲያ የሁለቱ የመጨረሻ እስከሚመስል ድረስ ትዳራቸው በዚህ ልክ ይቋጫል ብሎ ማንም የገመተ አልነበረም። በርከት ያሉ ትዳሮችን እንደዚህ ያልታሰበ መጨረሻ ሲኖራቸው ብናይም የሁለቱን ግን በፍጹም የሚገመት አልነበረም። ምክንያቱም በቅርብ ዓመታት እንኳ ስለ ትዳራቸው ያላቸው መልካም አስተሳሰብ ሁል ጊዜ በየሚዲያቸው ስለሚነግሩንና 10ኛ ዓመት የጋብቻ በዓላቸውን ሲያከብሩ ከልጆቻቸው ጋር ተሰብስበው ከብዙ አድናቂዎቻቸውና ጓደኞቻቸው እንዲሁም ቤተሰቦቻቸው ጋር ያየነው አንድነት በአጭር ጊዜ ውስጥ ትዳሩ ይፈርሳል ብሎ የሚያስገምት ስላልነበረ ነው። በእርግጥ ትዳር መፍረስ በእነሱ ባይጀመርም የትዳር አፈራረሱና መጨረሻው ግን በጣም ከባድ ነበር። ቢያንስ ትዳር በሰላማዊ መንገድ ሲፈታ በሁለቱ መተሳሰብ ቢቀጥል ለልጆቻቸው ሲባል ብዙ ነገር በሆድ ቻል በቤት ይቅር ተብሎ እንደሚቀጥል እናውቃለን። ብዙ ሰዎች ትዳራቸውን ፈተው ልጆቻቸውን በሰላም እያሳደጉ አንተ ትብስ አንቺ ትብስ እየተባባሉ እንዳውም ንብረቱን እንኳ ብዙ ጊዜ ልጆች ለሚይዙ ሰዎች ቅድሚያ እየተሰጠ ልጆቼ ናቸው፣ አንቺም ጋር ቢሆን እኔም ጋር ቢሆን ዋናው ለልጆቻችን ነው፣ የሰራነውም ሀብት ነገ ልጆቻችን ማሳደጊያ ይሁን እየተባባሉ ብዙ የሚያስቀኑ የትዳር አፈራረሶች ባይባል እንኳ ግን ብዙዎቹ ምንም ቢሆን ለልጆቻቸው ቅድሚያ ሰጥተው ትዳራቸውን በሰላማዊ መንገድ ይኖራሉ። በኋላም የራሳቸውን ሕይወት ቢመሰርቱ ጥሩ ወዳጆች ሆነው ይጠያየቃሉ። የሁለቱ ትዳር ማለትም የድምፃዊ ዳግማዊት ፀሐዬ እና የአርቲስት ሳምሶን ቤቢ ግን መጨረሻው በሚዲያ ሁሉ ቀርቦ እስከ መጨቃጨቅ የደረሰ ነበር። ብዙ ሰዎች በሚዲያ ወጥተው ከትዳር በኋላ ቢጨቃጨቁና ትዳራቸው ላይ የገጠማቸውን አንዳንድ እያሉ የኋላ ታሪኩን ማውራት የተለመደ ቢሆንም የእነሱ ግን ለየት የሚያደርገው በልጆቻቸው ፊት ሳይቀር እየተጨቃጨቁ የሚለቀቅባቸው ቪዲዮዎች ያስቆጣ ነበር። በተለይ ሁለቱን የሚወዳቸው ማህበረሰብ ይህንን ንግግር ባየ ጊዜ ይበልጥኑ በእነሱ ትዳር ላይ ተቆጥቶባቸዋል። ሁለቱ በፍቅር የተጀመረውን ነገር በፍቅር ቢጨርሱት መልካም ነበር። ሚዲያው ደግሞ እንኳን ትንሽ ፊት አሳይታችሁት ቀርቶ እንዲያውም የቤታችሁን ጉድ ለማባባስና ለማጋነን ታጥቆ የተነሳ ነው። ሁለቱም ታዲያ በየፊናቸው የሚያሳዩን ነገር አሁን ድረስ እርስ በራስ የመበሻሸቅ አይነት ይዘት ያለው ነው። የጓዳ ታሪክ በጓዳ ቢቀር መልካም ነበር። ሁሉም ታዲያ በየፊናው የተነሳ ለገጠመው ችግር አንዱ አንዱን እንደ ምክንያትነት ሲያነሳ ከራርመዋል። ይህ ብቻ አይደለም፣ በግል የንብረት ክፍፍል ላይ ሳይቀር ከባድ የሆነ ጭቅጭቅን እየተነሳባቸው ነበር። ሁለቱም ቢሆኑ ያፈሩት ንብረት አይጠፋቸውም። በትዳር ላይ ሆናችሁ ከትዳር በፊትና ከትዳር በኋላ የመጣውን ንብረት መቼም ከነሱ በላይ ማንም ሊያውቅ ይችላል። ታዲያ የቅርብ ወዳጆቻችሁ ይህን ሁሉ እያወቁ እናንተ ያላፈራችሁን ንብረት የኔ ነው ብሎ መከራከሩስ ምን ይሉታል? በዛ ላይ መከራከሩ በሚዲያው ላይ ወጥቶ ይሄ ንብረት የኔ ነው፣ ይሄን ንብረት ወስዱብኛል እየተባባሉ መጨቃጨቅ ደግሞ ነገ ለሚያድጉ ልጆች ሌላ ጠባሳ ነው። ሚዲያ ላይ የተቀመጠ እያንዳንዱ ነገር ዘመን ይሻገራልና ይህ ነገር ባይደጋገም መልካም ነበር። ይህን ሁሉ ያነሳ ነው ታዲያ ዳግማዊት ፀሐዬ ሰሞኑን በሶሻል ሚዲያዋ አንድ የምስራች ብላ የተናገረችው ነገር አለ። በዕለተ ቀኑ በቅዱስ ገብርኤል ቀን ብስራት ሰማሁ፣ እናንተንም አመሰግናለሁ ሁልጊዜም ቢሆን በጎኔ ስለነበራችሁ ብላ በፍርድ ቤት የነበረውን ቆይታ እንዲህ ስትል ነግራናለች። ከዚህ በፊት ከባለቤቷ ጋር ሲከራከሩበት የነበረ የመኖሪያ ቤት ጉዳይ ነበር። ይህም በኮንዶሚኒየም ተብሎ የሚጠራ አይነት ሲሆን ይህ ቤት ከዚህ ቀደም በራሷ ስም የገዛችው የተቆጠበና ቤተሰቦቿን ሁሉ አግዘዋት የግሏ ለማድረግ የተሯሯጠችበት ቤት መሆኑን ዳግማዊት በተደጋጋሚ ብትናገርም አርቲስት ሳምሶን ደግሞ ይህ ቤት ለኔም ይገባኛል፣ አብሬያት ሆኜ ብዙ ደክሜበታለሁ በሚል ሳይስማሙ ቀርተው ነገሩ ወደ ፍርድ ቤት ሄዶ ነበር። ታዲያ ፍርድ ቤቱ ለጊዜው
ቤቱ ይሸጥ የሚለውን ሐሳብ ቆም አድርጎ ስለ ቤቱ አመጣጥ እያጣራ መቆየቱ ይታወሳል። ታዲያ ዳግማዊት በተናገረችው መሰረት ከዚህ በፊት የቆጠበችው ቤት በሷ ስም እንደነበረና ቤተሰቦቿም ለዚህ ቤት በርከት ያሉ ብሮችን ማውጣታቸው በሰነዶች ተረጋግጧል። ታዲያ አርቲስት ዳግማዊት ይህንን የደስታ ዜና ወደ ሚዲያ ይዘው መጥታለች። ይህን ያደረገችው ከዚህ በፊት ስከራከርበት የነበረ ላቤ ነው፣ የቤተሰቦቼም ግማሽ ንብረት ያረፈበት ነው፣ እንዴት የኔ ነው ይገባኛል ብሎ በፍርድ ቤት ያቁመኛል ብላ ብዙ ችግሮችን በዚህ ምክንያት እየደረሱባት እንደሆነ ተናግራ ነበር። ታዲያ ፍርድ ቤቱ ምን የምስራች ቢነግራት ነው? ከዚህ በፊት ታግዶ የነበረው እንዳይሸጥም ተወስኖ የነበረው ኮንዶሚኒየም በሷ ስም መሆኑ ተረጋግጦ ለጊዜው ቤቱ ለማንም እንዳይከፋፈልና ድጋሚ ፍርድ ቤቱ ያለውን ነገር እያጣራና በቅርቡ አዲስ ነገር እንደሚኖር ቢነግራትም ታዲያ ይህ ቤት ከትዳሯ በፊት በሷ ስም በቤተሰቦቿ ስም የተቆጠበ መሆኑ ተረጋግጧል። ታዲያ እንኳን ደስ አላችሁ የላቤን ላገኝ ነው ለልጆቼ ቅርስም የሚሆነኝ አገኘው ስትልም ዳግማዊት ሀሳቧን ገልጻልናለች። ይህ ታዲያ ለዳግማዊት መልካም ዜና ነው። ታዲያ ለአንዳንዶቻችን ደግሞ ጥሩ ማስተማሪያ ነው። ዛሬ ላይ አብረን የምንኖረው ሰው ነገ ላይ ምን ይዞብን እንደሚመጣ አይታወቅም። ለልጆቻችን ቅርስ ይሆነናል ብለን የምናስበውን ንብረት እንኳ ካልተካፈልኩ ልንባል እንችላለን። ይህንን የምንለው አርቲስቱን ለመውቀስ አይደለም። ሁሉም ሰው ቢሆን በየፍርድ ቤቱ ብቅ ብትሉ ለትናንሽ ብሮች ሱፉን ለብሶ የሚከራከር ባላታጡ። ይህ ግን የሚሆነው ክርክሩ ሁሉ ለልጆች መሆኑ ነው። ለልጆች ቀለብ ለመቁረጥ እንኳ ለትንሽ ብር ፍርድ ቤት ጠበቃ ከፍሎ የሚከራከር ብዙ ሰው አለ። ብዙ ጊዜ ልጆች የሚያድጉት እናት ጋር እንደመሆኑ እናቶች ላይ ከፍተኛ ጫና ይደርሳል። ይህ ጫና ታዲያ ብዙ ጊዜ አሁን ላይ ባለው የኑሮ ውድነት እለት እለት በመጨመሩ ከፍተኛ አስተዋጽኦ ቢያደርግባቸውም እናቶች ግን የተሰጣቸውን ነገር ይዘው ልጆቻቸውን ለማሳደግ ወደ ኋላ አይሉም። ይህ ታዲያ ለብዙዎቻችን ትምህርት ይሆናል ብለን ተስፋ እናደርጋለን። እስኪ ተመልካቾቻችን ብዙ በየቤቶቻችሁ ያሉ ብዙ አባቶች ለልጆቻቸው ጥቂት የሚባል ገንዘብን ለመቁረጥ ሲሉ በየፍርድ ቤቱ የገተሯቸው ጎረቤቶች የሏችሁም ወይ? በየቤታችሁ ውስጥ ይህ ነገር አልገጠማችሁም ወይ? ትዳር ሊፈርስ ይችላል፣ ግን አፈራረሱ በዚህ ልክ በአደባባይ የወጣና ለትናንሽ ገንዘቦች ሲባል በየአደባባይ የምትከራከሩበት ከሆነ ነገ ለሚያድጉ ልጆች ምን አይነት አስተዋጽኦ ያበረክታል ብላችሁ ታስባላችሁ? ህይወት ይቀጥላል። ነገ ሁለቱም የተለያየ ህይወት ይኖራቸዋል። በጣም ልጆች ናቸው፣ ገና ናቸው። በዛ ላይ ስራቸው መልካም ነው፣ ብዙ ሰው ጋር የሚያገናኝ ነው። ብቸኝነት ሆኖ የሚቀር የለም። ነገ ሁሉም የየራሱ ህይወት ይኖረዋል። ግን ዛሬ ላይ ያፈረሳችሁት ቤት በሰላም ቢሆንና ለልጆቻችሁ ጤና፣ ለነገ ለትምህርታቸው፣ ለእድገታቸው አስተዋጽኦ ስለሚያደርግ ቢያንስ አጨራረሱ ቢያምር መልካም ነው እንላለን። እኛ ለዛሬ ይሄንን ብለናችኋል። ሰላም ቆዩን። Ya ya zola